በእርግጠኝነት ስለዚህ ቶፒክ በጣም ብዙ ቪዲዮዎችን አይታችሁ ሊሆን ይችላል። ሎኪን ካረጋችሁ የተሻለ ሰው ሆናችሁ መውጣት ትችላላችሁ። ለ90 ቀን ራሳችሁ ላይ ከሰራችሁ ከ90 ቀን በኋላ የተሻለ ሰው ሆናችሁ መውጣት ትችላላችሁ የሚሉ በጣም ብዙ ቪዲዮዎችን አይታችኋል። ቢዝነሳችሁ ላይ ሎኪን ካረጋችሁ፣ ሰውነታችሁ ላይ መስራት ጀምራችሁ እሱ ላይ ሎኪን ካረጋችሁ የተሻለ ሰው ሆናችሁ የምር ትክክለኛ ሪዛልት አይታችሁ መውጣት ትችላላችሁ የሚሉ በጣም ብዙ ቪዲዮዎችን አይተናል። ግን እሱ ነገር የምር ይሰራል ወይስ ዝም ብሎ ቻሌንጅ ነው የሚለውን በዚህ ቪዲዮ ምን ይሆናል። ስለዚህ ከመጀመሪያው ስንጀምር ሎኪን ጌን ማለት ምን ማለት ነው ወደሚለው እንነሳ። ሎኪን የሚለውን ነገር ፋይን ስናደርገው ትሬንድ የሆነው እዚህ ኦንላይን ነገሮች ላይ ነው። ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ፣ ብዙ ሶሻል ሚዲያዎች ላይ ሎኪን አርጉ የሚሉ በጣም ብዙ ቪዲዮዎችን አይተናል። ሎኪን አርጉ ማለት አንድ ጎል ሴት አድርጋችሁ እዛ ጎል ላይ በደንብ አድፍጣችሁ ለተወሰነ ጊዜያት ለራሳችሁ በሰጣችሁት የተመጠነ ጊዜ በነዛ ጊዜ ውስጥ ያለምንም ዲስትራክሽን ተመስጣችሁ እዛ ነገር ላይ ያን አንድ ጎል ለማሳካት ሁሌ ቀን በቀን መስራት ማለት ነው። ስለዚህ ዲስትራክሽናችሁን ሚኒማል አረጋችሁ ደግሞ ፎከሳችሁን ደግሞ ማክሲማል ማድረግ ማለት ነው። ስለዚህ ሎኪን አርጋለሁ ብቻ ስላላችሁ ሎኪን አርጋችኋል ማለት አይደል። ሎኪን ማድረግ ማለት አሁን እንዳልኳችሁ ዲስትራክሽኖችን ቀንሳችሁ ፎከሳችሁን በጣም ጨምራችሁ አንድ ነገር ላይ እሱን ነገር ለማሳካት ሁሌ መስራት ማለት ነው ሎኪን ማድረግ። ስለዚህ ጀስት ሎኪን አርጋለሁ ስላላችሁ ብቻ ሎኪን አርጋችኋል ማለት አይደለም። ሎኪን ያረጋችሁበት መንገድ በጣም ይወስነዋል። ሎኪን ማድረግ ለምን ይሰራል ወደሚለው ደግሞ እንግባ። አብዛኛው ጊዜ ሎኪን አርጉ ስትባሉ የተወሰነ ጊዜያት ነው ለራሳችሁ ስጡ የሚባለው። ከ6 ወር ያልበለጠ ከ3 ወር ደግሞ ያላነሰ ጊዜ ለራሳችሁ ሰጥታችሁ አንድን ጎል ለማሳካት ቀን በቀን መስራት ማለት ነው ሎኪን ማድረግ። ስለዚህ ለምን ይሰራል ካላችሁ ደግሞ በጣም አጭር ጊዜ ስላላችሁ ዴድላይኑም ቅርብ ስለሆነ አሁን ለምሳሌ 3 ወር ለራሳችሁ ብትሰጡ 3 ወር ማለት በጣም ትንሽ ጊዜ ነው። በ3 ወር ብዙ ነገር ታሳኩ ያደርጋችኋል ማለት ነው። ይሄ ሎኪን ካረጋችሁ 1 ዓመት ለራሳችሁ ከምትሰጡ ወይ ደግሞ የዛሬ 3 ዓመት ይሄን ነገር አሳካዋለሁ ከምትሉ ለራሳችሁ 3 ወር ሰጣችሁ በ3 ወር ቀን በቀን ከሰራችሁ 3 ወሩ ልክ እንዳለቀ አንድ ነገር አቺቭ አድርጋችሁ ጎላችሁን አሳክታችሁ ትወጣላችሁ ማለት ነው። ሎኪን ከማድረጋችሁ ፌዝ ማለት ነው። ሎኪን ማድረግ የሚሰራበት አንደኛው ትልቁ ምክንያት ምንድነው? አጭር ዴድላይን ስላላችሁ ወይም ደግሞ አጭር ጊዜ ስላላችሁ በዛች አጭር ጊዜ ውስጥ ደግሞ ራሳችሁን በጣም ፑሽ ታደርጋላችሁ። ቀን እያለቀ ነው፣ ጊዜ እየሮጠ ነው ብላችሁ ስለምታስቡ ቀን በቀን መስራት ትጀምራላችሁ ማለት ነው። ግን እንበልና ለእናንተ ለራሳችሁ በዚህ 1 ዓመት ውስጥ ቢዝነሴን መክፈት ፈልጋለሁ ከምትሉና በዚህ 3 ወር ውስጥ ቢዝነሴን ለመክፈት ሞክራለሁ ብትሉ የትኛው ነው ለእናንተ እርጀንሲ ወይም ደግሞ ቶሎ እንድታሳኩ የሚያደርጋችሁ? ራሳችሁን ጠይቁት እሱን ጥያቄ። ለኔ መልሱ የሚሆነው ለራሴ 3 ወር ብሰጥ ቶሎ ብዬ መክፈት እችላለሁ ማለት ነው ቢዝነሴ። ስለዚህ አጭር ጊዜ መሆኑ በጣም ትልቅ ተጽዕኖ አለው ማለት ነው። ሁለተኛው የሚሰራበት ምክንያት ደግሞ አንድ ጎል ብቻ ስላላችሁ ነው። እሱ ደግሞ ለእናንተ ክሊር የሆነ በቃ አንድ ማሳካት የምትፈልጉት ነገር አለ። እሱ ላይ አድፍጣችሁ እየሰራችሁ ነው። አንድ ጎል ሲኖራችሁና 10 ጎሎች ለማሳካት ብትሯሯጡ የትኛውንም አታሳኩም። 10 ጎል ካስቀመጣችሁ፣ አንድ ጎል ካስቀመጣችሁ ግን አንድ ነገር ላይ ቀን በቀን ብትሰሩ በዛች ለራሳችሁ የሰጣችሁት ታይም በዛ ታይም ውስጥ በጣም ልታሳኩ ትችላላችሁ ማለት ነው። ይሄን አንድ ጎል አሳክታችሁ በጣም ወሳኝ ነው የምትሉትን ላይፋችሁ ላይ ትልቁን ማሳካት ፈልጋለሁ የምትሉትን ጎል ሴት አድርጋችሁ እዛ አንድ ጎል ላይ መስራት ትችላላችሁ ማለት ነው። ከሰራችሁም ደግሞ የምታሳኩበት ቻንስ በጣም ትልቅ ነው። 10 ጎል በዚህ 3 ወር ከምታሳኩ አሳካለሁ ብላችሁ ለራሳችሁ ከምታስቀምጡ አንድ ጎል አስቀምጣችሁ ለ3 ወር ሎኪን አድርጋችሁ መስራታችሁ በጣም ለራሳችሁ ፎከስ ይሰጣችኋል ማለት ነው። አንድ ነገር ላይ ፎከስ አድርጋችሁ እንድትሰሩ ይረዳችኋል ማለት ነው በአጠቃላይ። ሌላኛው ደግሞ ፎከስ ላይ ብላችሁ በጣም ከፍተኛ ይሆናል። ዲስትራክሽን ምንም አይኖርም። ምንም አይነት ስክሮል የምታደርጉበት ታይም አይኖራችሁም። ወጣችሁ ከጓደኛችሁ ጋር ማይሆን ቦታዎች፣ ክለብ፣ ፓርቲንግ ምናምን እነሱ ነገሮች ዲስትራክሽኖች በአጠቃላይ ሚኒማል ስለሚሆኑ ኦልሞስት ከቶፍ ስለምታደርጉ ወይም ደግሞ ስለምታቆሙ ፎከሳችሁ በጣም ከፍተኛ ነው የሚሆነው። ስለዚህ አንድ ያስቀምጣችሁን ጎል ለማሳካት ይረዳችኋል ማለት ነው። ስለዚህ እነዚህ አሁን የዘረዘርኩላችሁ 3 ነገሮች እነሱ ነገሮች ሎኪን ማድረግ እንዲሰራ የሚያደርጉ ነገሮች ናቸው ማለት ነው። ፈለጋችሁትን ያስቀምጣችሁትን ጎል እንድታሳኩ ይረዳችኋል ማለት ነው። ስለዚህ በአጠቃላይ ሎኪን ማድረግ ይሰራል ማለት ነው። ግን ደግሞ የሚሰራው በስነ ስርዓት ሎኪን ማድረግ የምትችሉበትን መንገድ ከፈጠራችሁ ነው ማለት ነው። ስለዚህ እንዴት ሎኪን ማድረግ ትችላላችሁ ወደሚለው ከመግባታችን በፊት ብዙ ሰው ሜሳፕ የሚያደርገው ወይም ደግሞ የሚሳሳተውን ትላልቅ ስህተቶች ልንገራችሁ። አንደኛውና ትልቁ ሚስቴክ ወይም ደግሞ ብዙ ሰው የሚሳሳተው ስህተት ሎኪን አድርጌያለሁ ሲል በጣም ትልቅ የሚሳሳተው ስህተት ምንድነው? ትክክለኛ ጎል አለማስቀመጥ ነው ወይም ደግሞ ይሄ ፕሮፐር የሆነ ጎል አለማስቀመጥ ነው። እሱን ማለት ምንድነው?
ይሄ አሁን ለምሳሌ ለራሳችሁ 3 ወር ሰጣችኋል። በዚህ 3 ወር ብር መስራት ፈልጋለሁ፣ በዚህ 3 ወር ሰውነቴን ትልቅ ማድረግ ፈልጋለሁ ወይ ደግሞ መክሳት ፈልጋለሁ። እንደዛ ማለት ደግሞ እናንተን ምንም ተነስቶ ሞቲቬት የሚያደርጋችሁ ነገር የለም። እንዴት በስነ ስርዓት ጎል እንደምታስቀምጡ ወደ በኋላ እናያለን። ግን ደግሞ ብዙ ሰው የሚሳሳተው ብር መስራት ፈልጋለሁ ወይ ደግሞ ይሄ ኤንድ ጎሉ አላ መጨረሻ ፋይናል ዴስቲኔሽናችሁን ከማስቀመጥ ይልቅ አንድ የምትወጡበት ወይም ደግሞ ጎል ሴት አደራረግ ወደ በኋላ ምን ይሆናል። አሁን ግን ብዙ ሰው የሚሳሳተው ስህተት እሱን ነው። ይሄ ዴስቲኔሽኑን ወይም ደግሞ ማለቂያው ፖይንት አሁን ሁላችንም ብር መስራት እንፈልጋለን። በዚህ 3 ወር ብር መስራት ፈልጋለሁ ብዬ ከማስቀምጥና በኋላ የምነግራችሁን ሲስተም ከምትጠቀሙ የትኛውን እንደምትመርጡ ኮመንት ላይ ታስቀምጡልኛላችሁ። ብዙ ሰው የሚያጠፋው ትልቅ ጥፋት ፋይናል የሆነ ዴስቲኔሽኑን ወይም ደግሞ በቃ መድረሻዬ ይሄ ነው ብሎ እንደ ጎል ያስቀምጣል። በኋላ ላይ የምናየውን የጎል አወጣጥ ደግሞ ከተጠቀማችሁ ምን ያህል ኢፌክቲቭ እንደሆነ ራሳችሁ ማየት ትችላላችሁ ማለት ነው። ሌላኛው ደግሞ ሲስተም አለማስቀመጥ ወይም ደግሞ ሲስተም አለመገንባት፣ ዴይ ቱ ዴይ ሩቲናችን ላይ ሲስተም አለማድረግ። ሲስተም ካላረግን ሞቲቬሽን ፌዳዊ የሚያደርግ ነገር ነው። የመጀመሪያ ቀን ቁጭ ብለን ጎላችንን ስናስቀምጥ ብር መስራት በዚህ 3 ወር ውስጥ ምናምን ብለን ስናስቀምጥ እነሱ ነገሮች ጀስት አሁን ቅስፈታዊ የሆነ ሞቲቬሽን ነው ወይም ደግሞ ጀስት ደስ ስላለን ነው የሆነ ሞቲቬሽን ስላለ ውስጣችን ተነስተን ጽፈን ምናምን ለጣጥፈን ጎላችንን ምናምን። ግን እሱ ሞቲቬሽን አስቀጥለን ቀን በቀን እሱን ይዘን ለ3 ወር መሄድ በጣም ከባዱ ነገር ነው። ስለዚህ እንደዛ እንዳይሆን ሞቲቬሽን ፌዳዊ የሚያደርግ ነገር ስለሆነ ወይም ደግሞ የሚጠፋ ነገር ስለሆነ እናንተ ቢልድ ማድረግ ያለባችሁ ሲስተም ነው። ሲስተም ቢልድ ካረጋችሁ ሲስተም አወጣጥም ወደ በኋላ ምን ይሆናል። ግን ሲስተም ቢልድ ካረጋችሁ በእርግጠኝነት ፍሎ እያደረጋችሁ ሞቲቬሽን ባይኖርም ጀስት ፕሮግረሱን እያያችሁ መቀጠላችሁ አይቀርም ማለት ነው። አብዛኛው ሰው የሚሳሳተው ስህተት ምንድነው? ሲስተም ከመገንባት ይልቅ ወይም ደግሞ ሃቢት ትራከር ምናምን ከማዘጋጀት ይልቅ ጀስት ሞቲቬሽኑን በመጠቀም ብቻ ወይም ደግሞ ደስ ስላለው ብቻ ተነስቶ የሚሰራበት የሞቲቬሽን ዴይ ባይ ዴይ ሩቲን ያደርገዋል ማለት ነው። ሞቲቬሽን ካሌለ ይህን ነገር ተነስቶ አይሰራውም ማለት ነው። እንደዛ እንዳይሆን ደግሞ በኋላ የምነግራችሁን ቴክኒክ መጠቀም ትችላላችሁ ማለት ነው። ሶስተኛው ደግሞ ሪሴት እና ባላንስ ያደርግ ቶሎ ብሎ በርናውት ያደርጋል ወይም ደግሞ በቃ ጆርኒው ይሰለቸዋል። በስትራቴጂ ከመሄድ ይልቅ እንደ ጦርነት ያደርገዋል። ይሄን ነገር ተነስቶ ከራሱ ጋር ጠዋት ተነስቶ ይሄን ነገር ልስራ ምናምን ብሎ ራሱን በጣም ያጨናንቃል ማለት ነው። በርናውት ታደርጋላችሁ። ሁሌ ይሄ ጭንቀት እየሆነባችሁ ይመጣል ማለት ነው። ፕሮግረሱን ወይም ደግሞ ጆርኒውን ደስተኛ ሆኖ ከማሳለፍ ይልቅ ጭራሽ ጭንቀት ይሆንባችኋል። ጠዋት ተነስታችሁ አንድ ነገር ሚስ ካረጋችሁ ሚስ አድርጌያለሁ፣ ስለዚህ ሙሉ ቀኔ ተበላሽቷል፣ ከዚህ በኋላ አልሰራም ብላችሁ ቁጭ የምትሉበት ወይም ደግሞ በርናውት የምታደርጉበት ጊዜዎች ይበዛሉ ማለት ነው። ስለዚህ እንደዛ እንዳይፈጠር ደግሞ ሬስት እያደረጋችሁ ወይም ደግሞ እያረፋችሁ በዛው ልክ ደግሞ ባላንስ እያደረጋችሁ አሁን ላይፋችሁ አለ። ይሄ አሁን የምትገቡበት የ3 ወር ወይ ደግሞ የ90 ቀን ቻሌንጅ ይኖራል ማለት ነው። ከነሱ ጋር ከላይፋችሁ ጋር ባላንስ እያደረጋችሁ ካልሄዳችሁ በርናውት ይመጣል ማለት ነው። ስለዚህ በርናውት ከምታደርጉ ባላንስ ማድረግ እና ሪሴት ማድረግ ሬስት ማድረግ ሞክሩ ማለት ነው። ስለዚህ አብዛኛው የሚሳሳተው ስህተት ሬስት አለማድረግ እና ባላንስ አለማድረግ ነው ላይፉን ማለት ነው። አሁን ይህን ቪዲዮ እያያችሁ ወዲያው ሎኪን ማድረግ የምትፈልጉ ከሆነ እነዚህም ነገሮች መጠቀም ትችላላችሁ ማለት ነው። ይሄ ፓርት የሚሆነው እንዴት ሎኪን ማድረግ ትችላላችሁ፣ ሃው ቱ ሎኪን ነው ይሄኛው ፓርት የሚሆነው ማለት ነው። ስቴፕ 1 እንዴት ሎኪን ማድረግ እንችላለን ወደሚለው ስንገባ ስቴፕ 1 የሚሆነው አንድ ጎል ብቻ ምረጡ። አንድ ጎል ጀስት ቢዝነስ ላይ ሊሆን ይችላል፣ ቦዲያችሁ ላይ ወይም ደግሞ ሰውነታችሁ ላይ መስራት ሊሆን ይችላል፣ ወይም ደግሞ ጀስት ቪዲዮ ክሬት ማድረግ ቲክቶክ ላይ ፖስት ማድረግ ሊሆን ይችላል። ከእናንተ ላይፍ ጋር ከሚሄደው ነገር አንዱን ምረጡና ይህን ነገር ማሳካት ይፈልጋሉ ብላችሁ ሁሌ የሚሰረስራችሁ ነገር አለ። እሱን ነገር አንድ ጎል አድርጉትና በዚህ 3 ወር ይህን ነገር ማሳካት ፈልጋለሁ የምትሉትን ነገር ጽፋችሁ አስቀምጡት ማለት ነው። የመጀመሪያው ስቴፕ የሚሆነው አንድ ጎል ብቻ መምረጥ ነው። እንደዚህ ስላችሁ ግን አሁን ለምሳሌ ቢዝነስ መክፈት ፈልጋለሁ ብላችሁ ጀስት ይሄ ቦዲ ትራንስፎርሜሽኑን ወይ ደግሞ ይሄ ሰውነታችሁን ጂም አትግቡ ምናምን ሳይሆን ግን አንዱ ነገር ላይ በደንብ ፎከስ አድርጋችሁ በቃ
በቀን ከ4 ሰዓት ከ5 ሰዓት በላይ ቁጭ ብላችሁ የምትሰሩበትን አንድ ታስክ ምረጡ። በቃ በጣም ፎከስ አድርጋችሁ መስራት የምትፈልጉበት ነገር፣ ከሁሉም ነገር ይህን ነገር ማሳካት ፈልጋለሁ የምትሉትን አንድ ጎል አውጥታችሁ እሱን ነገር አስቀምጡት። ምንድን እንደሆነ ራሳችሁ ታውቁታላችሁ። ስለዚህ አስቀምጡት። ለምሳሌ አሁን እኔ የምጠቀመውን አንድ ቴክኒክ እንገዳችሁ። አንድ ወረቀትና እስክሪብቶ ያዙ። ከዛ ቁጭ ብላችሁ ይህን ቪዲዮ እያያችሁ ማለት ነው፣ እስክሪብቶና አንድ ሉክ ፔፐር ይዛችሁ ቁጭ ብላችሁ 5 ጎሎችን አውጡ። ዘርዝራችሁ አውጣቸው 5 ጎሎችን ማለት ነው። ቢዝነስ ሊሆን ይችላል፣ ቪዲዮ ክሬት ማድረግ ሊሆን ይችላል፣ ቲክቶክ ላይ ፖስት ማድረግ ማለት ነው። ቦዲ ትራንስፎርሜሽን ሊሆን ይችላል፣ ሰውነት መቀየር እፈልጋለሁ። 5 እንደዚህ አይነት ጎሎችን አውጡ። ማሳካት የምፈልጋቸው ብላችሁ ጀነራል የሆኑ ነገሮችን ማለት ነው። እነሱን አወጣችኋል። ስለዚህ አሁን ከነዛ ውስጥ አንዱን ነው መምረጥ የምችሉት። ስለዚህ የማፈልጉት ላይ ኤክስ አድርጉ ወይ ደግሞ እንደዚህ ሰረዝ አድርጉ። አሁን ቢዝነስ መክፈት የሚለው ላይ እሱን የማፈልጉ ከሆነ ቢዝነስ መክፈት የሚለውን ሰርዙበት። ቦዲ ትራንስፎርሜሽን አልፈልግም የምትሉ ከሆነ ቦዲ ትራንስፎርሜሽኑን ጀስት ካንስል ታደርጉታላችሁ። ስለዚህ አንዱ ይቀራል ማለት ነው። 4ቱን ካንስል ካረጋችሁ በኋላ ከ5ቱ አንዱ ብቻ ይቀራል ማለት ነው። ሁሉንም ካንስል ካረጋችሁ በኋላ አንዱ ይቀራል። እሱ አንድ ጎል እናንተ ማሳካት የምትፈልጉት የምር ዲፕ ዳውን በቃ ይህን ማሳካት የምፈልገው ብላችሁ ያለ ነገር ነው ማለት ነው። ስለዚህ እሱ ነገር ላይ አድፍጣችሁ መስራት ትጀምራላችሁ ማለት ነው። ሜቢ ቢዝነስ መክፈት ሊሆን ይችላል። ስለዚህ እሱ ከቀራችሁ ከ5ቱ እሱ ብቻ ከቀራችሁ እሱ ላይ አድፍጣችሁ መስራት ትችላላችሁ ማለት ነው። ይህን ቴክኒክ ተጠቀሙት ማለት ነው። ሁለተኛው ደግሞ ቅድም የነገርኳችሁ አሁን የምነግራችሁ ነገር ደግሞ ምንድነው? ሲስተም ቢልድ አድርጉ። ቢዝነስ አሁን መክፈት ከሆነ ለምሳሌ ዲጂታል ማርኬቲንግ ኤጀንሲ ማቋቋም ሊሆን ይችላል። ቢዝነስ መክፈት አላችሁ። ቢዝነስ መክፈት ከፈለጋችሁ ምን ታደርጉታላችሁ? ቢዝነስ መክፈት ነው የፈለጋችሁት ወይም ደግሞ ሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን ማቋቋም ፈልጋችኋል። ሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን ለማቋቋም የሚያስፈልጓችሁ ነገሮች አሉ። እነሱን ነገሮች ፒክ አውት አድርጉ። ለምሳሌ ክላይንት ማግኘት አለባችሁ። ክላይንት ካገኛችሁ በኋላ ቲሞች ማደራጀት ምናምን የሚሉት ነገሮች አሉ። እነሱን እያንዳንዱን ፕሮሰስ ሊስት አውት አድርጉት። እነሱ አንድ ሲስተም ይሆንላቸዋል ማለት ነው። ከዛ እነሱን ሲስተም ዴሊ፣ ዊክሊ፣ መንዝሊ ታስክ እያደረጋችሁ መከፋፈል ማለት ነው። ስለዚህ ዊክሊ እንደዚህ ታወጡና አንድ ዊክሊ ቦክስ ታወጡና ዊክሊ ቦክሱ ላይ አንደኛ አውትሪች ማድረግ ወይም ደግሞ ኮልድ ኮል ማድረግ ክላይንት ለማግኘት የፈለጋችሁት። ስለዚህ ኮልድ ኮል ማድረግ አለባችሁ ወይም ደግሞ የደወላችሁ ክላይንቶችን መፈለግ ይኖርባችኋል። ስለዚህ ኮልድ ኮል ማድረግ ከሆነ ስንት ነው በቀን ኮልድ ኮል ማድረግ የምፈልገው? 10 ሊሆን ይችላል። 10 ስልክ መደወል በቀን 10 ስልክ በቀን በዚህ ሳምንት 10 ስልክ እደውላለሁ ለምሳሌ ማለት ነው። 10 ስልክ መደወል እፈልጋለሁ። ኔክስት ዊክ ደግሞ ስንመጣ እነዛ ኮልድ ኮል ያረኳቸውን ሰዎች ኔክስት ዊክ ደግሞ ሚቲንግ ማድረግ ከነሱ ጋር ተገናኝቶ ማውራት፣ ከዛ ቀጣይ ሳምንት ደግሞ 3ኛው ሳምንት ላይ ከነሱ ጋር መፈራረምና ስራውን መጀመር እያለ እንደዛ ፕሮሰሱ የሆነ ስሙዝ የሆነ ፍሎ ይኖረዋል፣ ሲስተም ይኖረዋል ማለት ነው። እነሱ ዊክሊ ታስኮች ናቸው። ከዛ ደግሞ ዴይሊ ታደርጉታላችሁ። 10 ስልክ ነው በሳምንት መደወል የፈለጋችሁት። ስለዚህ በቀን 2 ስልክ ሚኒመም መደወል ይኖርባቸዋል ማለት ነው። ስለዚህ ዴይሊ ታስካችሁ ውስጥ 2 ስልክ በቀን መደወል ታስኮች አሉ ማለት ነው። ስለዚህ ዴይሊ ሲስተም እና ዊክሊ ሲስተሞችን ቢልድ ማድረግ ትችላላችሁ ማለት ነው። በምንም መንገድ ሊሆን ይችላል። ቦዲ ትራንስፎርሜሽናችሁ ላይም ለ3 ወር ጀስት ዊክሊ የሆኑ ሲስተሞችን ቢልድ ማድረግ፣ ይህን ምግብ መብላት፣ ካሎሪያችሁን ትራክ ማድረግ ምናምን የሚሉትን እያንዳንዱን ነገር ጥቃቅን እያደረጋችሁ ታስክ ማድረግ ማለት ነው። ቀን በቀን ማድረግ ያሉባችሁ ታስኮች አሉ እዛ ቦታ ላይ ያበቃችሁ የሚችሉ ማለት ነው። በልካፕ ማድረግ ከፈለጋችሁ 80 ኪሎ መግባት ከፈለጋችሁ አሁን 70 ኪሎ ከሆናችሁ በ3 ወር 80 ኪሎ 10 ኪሎ መጨመር ከፈለጋችሁ ቀን በቀን መብላት ያለባችሁ የካሎሪ መጠን አለ። ያህን ያህል ነው። ብሬክ ዳውን ማድረግ አለብን። ያህን ካሎሪ ለማግኘት ይሄን ምግብ መብላት አለብኝ። ይሄን ምግብ መገዛበት ቦታ ይሄ ቦታ ነው፣ እዚህ ነው ማበስለው። ያን ያህል ስፔሲፊክ ባረጋችሁት ቁጥር ምን ያህል አቺቬብል እንደሆነ ታዩታላችሁ ማለት ነው። ስለዚህ ለእናንተ በርናውት አይሆንም፣ ጀስት ቻሌንጅ ነው የሚሆነው። ደስ ይላል። ቀን በቀን የምታደርጉትም ማወቅ ማለት ቀናችሁ ስሙዝሊ እንዲሄድ እና ይህን ከ3 ወር በኋላ ይህን ያስቀምጣችሁትን አንድ ጎል እንድታሳኩ በደንብ ይረዳችኋል ማለት ነው። ከዛ እንደ ኤክስትራ እንደ ቦነስ የሚሰጣችሁ እዚህኛው ሲስተም ላይ ደግሞ ምንድነው ዊክሊ ቼክ ፖይንት ማስቀመጥ። ሁሌ እሁድ ሊሆን ይችላል። እሁድ ወደ ማታ አካባቢ ይሄ ሳምንት እንዴት አለፈ፣ ያልኩትን አሳክቻለሁ ወይ፣ ቀን በቀን ያልኩትን ነገር አሳክቻለሁ ወይ፣ በዚህ ሳምንት አረጋለሁ ያልኩትን አርጌያለሁ ወይ የሚሉትን ቼክ ፖይንት ሁሌ እሁድ ማታ ላይ ቼክ ፖይንት ይኖራችኋል ማለት ነው። ፕሮግረሳችሁን ትራክ ታረጋላችሁ፣ ሪቫይዝ ታረጋላችሁ፣ ሪፍሬሽ ሬስት ታረጋላችሁ የተወሰነ። ከዛ ሰኞ ስትነሱ እንደ አዲስ
እንትን ይዛችሁ መነሳትና ጆርናችሁን መቀጠል ማለት ነው። ስለዚህ ሁሌ እሁድ ወደ ማታ አካባቢ ጆርናል አድርጉ። ጀስት ይሄንን አሳክቻለሁ፣ በራሴ እኮራለሁ፣ እንደዚህ የሚለውን ነገር ለእናንተም በርናውት አይሆንም። ጀስት ይሄ ነገር ይሰለቻል፣ ምንም ፕሮግረስ እያየሁ አይደለም ከማለት ትራክ አድርጉት፣ ተቆጣጠሩት። እናንተ ይሄን ነገር አሳክቻለሁ የቲክ ከዛ ያላሳካችሁት ነገር ካለ ኔክስት ዊክ እንድታሻሽሉ ለራሳችሁ መንገድ እና መቀጠል ማለት ነው። ስለዚህ ሶስተኛው ስቴፕ የሚሆነው ደግሞ ኃላፊነት መውሰድ እና ኢንቫይሮንመንታችሁን ክሊን ማድረግ። በቃ ቶክሲክ ጓደኞች ካላችሁ በአካባቢያችሁ በዙሪያችሁ ቶክሲክ ሰዎች ካሉ እነሱን ከቶፍ ማድረግ ይኖርባቸዋል። ለምን ፓርት ኦፍ ዲስትራክሽን ነው የሚሆኑት። ተመስጣችሁ እየሰራችሁ አንዱ ጓደኛችሁ መጥቶ በጣም ይረብሻችኋል፣ ወይ ደግሞ ና እንውጣ፣ በቃ ና እዚህ ቦታ እንሂድ፣ ክለብን ጨፍር፣ እንጠጣ ምናምን የሚል ጓደኛ ካላችሁ እነሱን ጓደኞች በቻላችሁት አቅም ትንሽ ይከብዳል አውቃለሁ፣ ግን ደግሞ በቻላችሁት አቅም ለጎላችሁ ስትሉ ማሳካት ለምትፈልጉት ነገር ስትሉ እነሱን ማራቅ ይኖርባችኋል ማለት ነው። ስለዚህ ኢንቫይሮንመንታችሁን በቻላችሁት አቅም ክሊን ለማድረግ ሞክሩ። ሌሎች ዲስትራክሽኖች አሉ። ለምሳሌ ስልካችሁ ሊሆን ይችላል። አሁን ተመስጣችሁ ፒሲ ላይ የሰራችሁ ከዛ ስልካችሁ ጠራም በል ስልካችሁን ስታዋሩ ያለው ይሄ ዲስትራክሽን እንትን አለ፣ ጭንቅላታችሁን ሌላ ቦታ ማሰብ ይጀምራል። ስለዚህ ምን ማድረግ ትችላላችሁ? ስልካችሁን ጨራሽ የምትሰሩበት ክፍል አለማስገባት። ተመስጣችሁ ፎከስ ሴሽናችሁ ላይ ስልክ የሚባል ነገር ክፍላችሁ ውስጥ አለማስገባት ማለት ነው። ተመስጣችሁ የምትሰሩበት የራሳችሁ የሆነ 4 ሰዓት ማክሲመም ለራሳችሁ ትሰጡና 4 ሰዓት ሙሉ ያለምንም ስልክ ያለምንም ዲስትራክሽን ቁጭ ብላችሁ የምትሰሩበት ታይም ትሰጣላችሁ ማለት ነው። ስለዚህ ትልቅ ነገር ነው ማለት ነው። ስለዚህ ሎኪን ማለት ከፈለጋችሁ አሁን የነገርኳችሁን ስቴፖች በመጠቀም ብቻ ሎኪን የምታደርጉበትን ሲዝን መጀመር ትችላላችሁ ማለት ነው። በተጨማሪም ደግሞ ሌላ የምጨምርላችሁ ነገር አንድ ምንድነው ከጎሉ ባሻገር የምታገኟቸውን ጥቅሞች ልንገራችሁ። ደግሞ ጎላችሁን ከማሳካት በላይ ደግሞ የምታገኟቸውን ደግሞ ቤኔፊቶች ወይም ደግሞ ጥቅሞች ደግሞ ልንገራችሁ። ለ12 ሳምንት ብላችሁ ያስቀምጣችኋቸው ጎሎች አሉ። ለ12 ሳምንት ቀን በቀን የምትሰሯቸው ታስኮች አሉ። እነሱ ታስኮች ከ12 ሳምንት በኋላ ወይም ደግሞ ከ3 ወር በኋላ የምር ከእናንተ ላይፍ ጋር አንድ ላይ ተቆራኝተዋል። በቃ ደስ የሚለው ነገር እሱ ነው። ጠዋት ተነስታችሁ ኮልድ ሻወር የመውሰድ ሀቢት ካዳበራችሁ በዚህ 3 ወር ውስጥ ቀን በቀን ኮልድ ሻወር እየወሰዳችሁ ከነበረ ከ12 ሳምንት ወይም ደግሞ ከ3 ወር በኋላ በቃኝ ይሄ ነገር ይበቃኛል ብላችሁ ሬስት ከምታደርጉ ሬስት ማድረግ ይቀርና ጀስት ሀቢት ይሆናል። በቃ ከላይፋችሁ ጋር አንድ ላይ ይሆናል ማለት ነው። እነዚህ ጥሩ ልማዶች ከእናንተ ጋር ስቲካ አድርገው ከእናንተ ጋር ይቀጥላሉ ማለት ነው። እናንተ እንኳን ይሄን ቻሌንጅ ብታቆሙ እነዚህ ሀቢቶች ግን የምር ስለምትወዷቸውና ናቹራል የሆነ ዶፓሚን ስለሚሰጧችሁ እነሱን ነገር ሁሌ ማግኘት ስለምፈልጉ ይህን ዶፓሚን በቃ ይህን ሀቢት ኮንሲስተንትሊ ከእናንተ ላይፍ ጋር ይቀጥላል ማለት ነው። ሌላኛው ጥቅም ደግሞ ምንድነው? ጎል ከማሳካት ይልቅ የሆነ ካራክተር ቢልድ አድርጋችሁ ነው ከዚህ ነገር ውስጥ የምትወጡት። ጎል ሂት የሚያደርግ ሰው ሆናችሁ ልትወጡ ትችላላችሁ። ያስቀመጣችሁትን ነገር የሚያሳካ ሰው ወይም ደግሞ ያስቀመጠውን ነገር የሚያሳካ ሰው ሆናችሁ ከዚህ ሲዝን ውስጥ ትወጣላችሁ ማለት ነው። ከዛም የበለጠ የምታዳብሩት የሆነ ካራክተር አለ። ይሄ የምትፈልጉት ማንነት አዳብራችሁበት ነው የምትወጡት። ስለዚህ ይሄ የ3 ወር ሎኪን ቻሌንጅ በጣም የሚሰራበት ዋናው ምክንያት ካራክተራችሁንም ቢልድ እንድታደርጉም በዛው ልክ ይረዳችኋል ማለት ነው። ስለዚህ በአጠቃላይ ተመልሶላችኋል ብዬ አስባለሁ። ሎኪን ማድረግ ይሰራል ወይ? በደንብ ይሰራል። ግን ደግሞ በስነ ስርዓት ሎኪን አደራረጉን ካወቃችሁ በእርግጠኝነት ሎኪን ማድረግ ይሰራል ማለት ነው። ግን ደግሞ በስነ ስርዓትም ቀን በቀን ተነስታችሁ እነዛን ስራዎች ከሰራችሁ ያስቀምጣችኋቸውን ነገሮች በስነ ስርዓት ሂት ካረጋችሁና እየሰራችሁ ኮንሲስተንት ሆናችሁ ቀን በቀን ከሰራችሁ ሎኪን ማድረግ ይሰራል ወይ? በስነ ስርዓት ይሰራል፣ በደንብ ይሰራል። ስለዚህ ሎኪን ለማድረግ ዝግጁ ከሆናችሁ ኮሜንት አድርጉልኝ። ሎኪን ለማድረግ ዝግጁ ነኝ ወይም ደግሞ ዝግጁ ነኝ ብቻ ብላችሁ ኮሜንት አድርጉልኝ። ስለዚህ ሎኪን ለማድረግ ዝግጁ ከሆናችሁ ከዛሬ ጀምሮ አንድ ጎል አስቀምጡ። ይህን ጎል ማሳካት ፈልጋለሁ የምትሉትን አንድ ጎል አስቀምጡ። ባልኳችሁ መሰረት ይህን ጎል ማሳካት ፈልጋለሁ የምትሉትን አንድ ጎል አስቀምጡ። ከዛ እዛ ነገር ላይ ሲስተም አስቀምጡና ሲስተሙን አስተካክላችሁ ኔክስት ዊክ አይደለም ከነገ ወዲያ አይደለም ነገም አይደለም ዛሬ ሆኖ ተነስታችሁ ሎኪን ማድረግ ጀምሩ ማለት ነው። ስለዚህ ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን አትርሱ። ኮንሲስተንት ለመሆን እየሞከርኩ ነው። በቻልኩት አቅም ራሴን ፑሽ እያደረኩ ነው። በስልክም ከቻልኩ በስልክ እየቀረስኩ በካሜራ ባገኘው ጊዜ
በካሜራ ሹት እያደረኩ ለእናንተ አስተማሪ የሆኑ ቪዲዮዎችን በየሳምንቱ ለማቅረብ እየሞከርኩ ነው። ስለዚህ ከተመቻችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ፣ ላይክም ማድረጋችሁን አትርሱ። ይመቻችሁ።